የገንዘብ ሚኒስቴር የግብር አከፋፈል ላይ ምላሽ ሰጠ። የጅቡቲው ፕሬዝዳንት ኢስማኤል ኦማር ለ6ኛ ጊዜ ለመወዳደር ህገ መንግስታቸውን ሊያሻሽሉ ነው። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ለዘመናት ታፍኖ በኢትዮጵያውያን ልብ ውስጥ በቁጭት ሲመላለስ የነበረው የባህር በር ጥያቄ ፈንድቶ ወጥቷል። ከዚህ በኋላ ይህንን ጥያቄ የሚያቆመው አንዳች ኃይል የለም። የኢትዮጵያ ልጆች ከትንሽ እስከ ትልቅ፣ ዶክተሩም፣ ወታደሩም፣ ተማሪውም፣ ያልተማረው ዓለም አቀፍ ካፒቴኖችም ሳይቀሩ ዛሬ ስለ ባህር በር ያወራሉ። በዚህ ሰዓት ላይ ከመሪው እስከ አስተዳዳሪው የኢትዮጵያ ገበሬ ኢትዮጵያውያን ጥያቄን አንድ ነው። የባህር በር ኢትዮጵያ ላይ የተሰራው ሴራ የትም ዓለም አልተሰራም። ብዙ ሀገሮች ከባህር በር በሺህ ኪሎ ሜትር ርቀት ላይ ሆነው ከውሃ ለመገናኘት ረጅም ካናሎች ሰርተው ከውሃ ሲገናኙ ኢትዮጵያ የራሷን የባህር በር በወንበዴዎች የጫካ ምክክር ተነጥቃ ለ10 ዓመታት ተከርችሞባት እንደ እስረኛ መቆየቷ ሳያንስ መብቷን እንኳን እንዳይጠይቅላት ሀገር ይመራሉ ባልናቸው ሀገር ጠሎች ታፍና ቆይታለች። ዛሬ ይህ ተከርችሞባት የነበረው መዝገብ ተገልጦ ኢትዮጵያ ታሪካዊ መብቷን ቀና ብላ እየጠየቀችና የባዕድ ሀገር የባህር በር እያዩ ሲቆጩ የኖሩ ልጆቿ ከዓለም እስከ ጫፍ ጥያቄያቸውን እያስተጋቡ ይገኛሉ። የኢትዮጵያ የኩስመና ታሪክ ግብዓተ መሬቱ ቀርቧል። የባህር በር ጥያቄ የህልውና ጥያቄ ነው። በቀጠናው የሚኖረን ኢኮኖሚያዊ፣ ፖለቲካዊ ኃይል ለዘለዓለሙ የማንቀይርበት ወሳኝ ቁልፍ ነው። ለዘመናት ግንድ ይዞ ይዞራል የተባለ በቁጭት ሲዘፈንለት የነበረው ታላቁ አባይ አቁመን መትረን ለዓለም እንዳሳየ ነው ወደ ቀይ ባህር በቅርቡ በኩራት ወጥተን ለልጆቻችን የታፈረች ሀገር እንደምናወርስ ቅንጣት ጥርጥር የለንም ሲሉ ኢትዮጵያውያን አክቲቪስቶች ተናግረዋል። የተባበሩት መንግስታት የስደተኞች ኤጀንሲ በሱዳን ሰሜን ኮርዶፋን ዞን የተባባሰ በመጣውን የጸጥታ መጓደል ሳቢያ ወደ 2000 የሚጠጉ ንጹሃን ዜጎች ተፈናቀሉ። የዓለም አቀፍ የፍልሰት ድርጅት IOM አዲስ የተፈናቃዮች ማዕከል የመጣው በኃይል አሰላለፍ ጥቃቶች መሆኑን ገለጸ። ዓለም አቀፍ የፍልሰት ድርጅት IOM እሁድ ባወጣው መግለጫ ባለፉት 3 ቀናት ውስጥ በሱዳን ሰሜን ኮርዶፋን ግዛት ውስጥ በባራ ከተማና በአቅራቢያው በሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ መጓደል ምክንያት ወደ 2000 የሚጠጉ ንጹሃን ዜጎች ከቦታቸው መፈናቀላቸውን ገልጸዋል። የዓለም አቀፍ የፍልሰት ድርጅት በመግለጫው ለቦታው ለውጥ መከታተያ ማትሪስ DTM እንደሚያሳየው አዲስ የተፈናቃይ ማዕከል የተከሰተው ከህዳር 7 እስከ 9 ባለው ጊዜያት ውስጥ በኃይል አሰላለፍ RSF በተባለው በከፊል ወታደራዊ ቡድን በተፈጸመ ጥቃቶች ምክንያት መሆኑን አብራርተዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ለ6ኛ ጊዜ ለመወዳደር ህገ መንግስቱን ለማሻሻል እንደታሰበ ተነገረ። በዚህም ምክንያት በጅቡቲ የፖለቲካ ቀውስ እየተባባሰ መምጣቱን የሚያመለክቱ ምልክቶች ታይተዋል። ይህ እርምጃ በተተኪነት ዙሪያ በገዢው ልሂቅ መካከል ያለውን እየጨመረ የመጣ የውስጥ ክፍፍል የሚያጋልጥ ሲሆን በአፍሪካ ቀንድ ውስጥ በጥብቅ ከሚቆጣጠሩ የፖለቲካ ስርዓቶች መካከል በአንዱ ውስጥ አለመረጋጋት መኖሩን ያመለክታል ሲል ይህን የትንተና ጽሑፍ ይከራከራል። በጅቡቲ የፖለቲካና የጎሳ ልሂቃን መካከል ያለው የጨመረ ውጥረትና ግጭት የአስተዳደር ስርዓቱን ሊያዳክምና የመንግስት ተቋማትን ሊያሽመደምድ ይችላል። ይህ ደግሞ ለሀገር ውስጥ መረጋጋት ብቻ ሳይሆን በሀገሪቱ ውስጥ መሰረት ላላቸው ተጽዕኖ ፈጣሪ ክልላዊና ዓለም አቀፍ ኃይሎች ፍላጎታቸው ከባድ አደጋ ይፈጥራል። አሁን ያለውን ሁኔታ ስንመለከት ለጅቡቲ ገዢ ስርዓት 3 ሊሆኑ የሚችሉ መንገዶች ይጠበቃሉ። ጌሌህ 6ኛ ጊዜ ፕሬዝዳንት ሆነው እንዲቀጥሉ የሚያስችል ህገ መንግስታዊ ማሻሻያ፣ ቁጥጥር የተደረገበትና ድርድር ያለበት የስልጣን ሽግግር ወይም ከዋናው የአልኢሳ ጎሳ አማራጭ እጩ የሚመረጥ ምርጫ። የመጪዎቹ ወራት የጅቡቲ መንግስት የወደፊት ሁኔታ ለመወሰን ወሳኝ ይሆናሉ። ገዢ አካል አማራጮቹን በጥንቃቄ መገምገምና ለለውጥና ለዲሞክራሲ ሽግግር የሚቀርቡበትን የሀገር ውስጥና የውጭ ጫናዎችን የሚያስተዳድር አቅሙን ማሳየት አለበት። የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1395 ህዝባር 2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ከፍተኛ እፎይታ ይሰጣል በተባለው ላይ ማብራሪያ ሰጥተዋል። ይህ ውሳኔ ቀደም ሲል የንግዱን ማህበረሰብ አስጨንቆ የነበረውን የትርፍ ህግ ፕሮፊት መርጅን ግዴታ የሚያነሳ በመሆኑ በነጋዴዎች ዘንድ በደስታ ተቀባይነት እንዳገኘ ካፒታል ጋዜጣ ዘግቧል። በሚኒስትሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ የግብር የሚሰላበት መንገድ ግልጽ ሆኗል። በዚህ መሰረት ጅምላ ሻጭ አከፋፋይ አምራቾች ወይም አስመጪዎች ጋር ባደረጉት ውል የሚሸጥበት ዋጋና
የሚያገኘው መቶኛ ትርፍ ህዳግ በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብር የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በህግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባችሁ በሚል ያስቀመጠውን ግዴታ በንግዱ ላይ የፈጠረውን ጫና የሚያቀል ነው። ይሁንና ይህንን ውሳኔ ለመጠቀም አከፋፋዩ የመሸጫ ዋጋና የትርፍ ህዳግ በውል መወሰን የሚያረጋግጥ ህጋዊ ሰነድ ለግብር ባለስልጣን ማቅረብ ይኖርበታል። ካፒታል ጋዜጣ የገንዘብ ሚኒስቴርን ማብራሪያ ተከትሎ ቃላቸውን ሰጡኝ ያላቸው ነጋዴዎች ውሳኔው የንግድ እንቅስቃሴውን የሚያነቃቃና ከገበያ እውነታ ጋር የሚያጣጥም ፍትሐዊ እርምጃ እንደሆነ ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።